ሰላም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰቦቼ እንዴት አደራችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አላችሁ ሰላም ናችሁ? ስራ፣ ጤና ሁሉ ሰላም አለሁኝ አልሐምዱሊላህ። እስኪ ዛሬ ትንሽዬ ቁርስ ልሰራ ነው። አብረን እንስራ እላችኋለሁ። እስኪ ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ሼር ላይክ እያደረጋችሁ እዚች ጋር ትንሽዬ እኔ ትንሽ ነው የምሰራው። ለሶስት ሰው ቁርስ ነው የምሰራው። ትንሽዬ ዱቄት፣ ትንሽ ጨውና ትንሽዬ እርሾ አድርጌያለሁ። ትንሽዬ ትንሽዬ ነው የምሰራው። ለሶስት ሰው ነው የምሰራው እላችኋለሁ። እንግዲህ አብረን እንስራ። በዚህ ነው የምንመታው። ቀለል ያለ ቁርስ ነው የምሰራው ማለት ነው። በዚህ በደንብ አድርገን ከመታነው በኋላ እንግዲህ አዲስ የሆናችሁ ለቤቱ ሰብስክራይብ አድርጉ፣ ሼር ላይክ አድርጉልኝ። ስደተኛ እህታችሁ ነኝ፣ አበረታቱ እና ጠዋት ጠዋት እንግዲህ ይሄ ኮበዝ የሚባለው ነገር ሰዎቹ ይህንን ነገር ካላዩ ቁርስ የበሉ አይመስላቸውም። እንዳይጓጉልብን በደንብ እንመታዋለን። የተለያየ ጎበዝ እችላለሁ፣ ግን በነገራችን ላይ ጎበዝ ነኝ እኔ ራሴን ለማድነቅ ፈልጌ ሳይሆን የጎበዝ አይነቶች መጋገር እችላለሁ። ቀለል ያለ ቁርስ ስሪ ሲባል ይህንን ቀጭኑን ጎበዝ ነው የምሰራላቸው። እያቻለ ሲወርድ ታያችኋል። እንደዚህ እንደ ሀገራችን ሊጥ ቀጠል ተደርጎ ይሰራል። ከዛ ደስ ብሏቸው ነው የሚበሉት። ከዛ ትንሽዬ እርድ አደርጋለሁ ለከለር። ዱቄቱ ነጭ ስለሆነ ነው። ጥቁሩ ዱቄት ቢሆን አላረግም፣ ግን ነጩ ዱቄት ነው። ትንሽዬ እርድ አደረኩ። ደስ ይመታ። ስፖርት በሉት ስፖርት። እንደዚህ መስገግ እስኪል ይመታ። አሁን እንጋግራለን ማለት ነው። ወዲያውኑ ነው መጋገረው። ኩፍ ያለ ምናምን አይወዱም። ወዲያውኑ ልጋግረው ነው እላችኋለሁ። እዚህ ጋር ደግሞ ሻይ ጥጃለሁ። ሻይ ህልብ ጥጃለሁ። እዚህ ጋር ደግሞ ሻይ ህልብ በኮበዝ ለብሳቸው ነው። እሱ ከሌለ ቁርስ የተበላ አይመስላቸውም ማለት ነው ውዶችዬ። ሻይ ኸሊብ በኮበዝ ማለት ነው። ታያችኋል። መጥበሻ ጥጃለሁ። መጥበሻዬን ትንሽ ዘይት ቀብቼዋለሁ።
እዚህ ጋር ደግሞ አሁን ትንሽ እናደርግና ከዛ እንዲዳረስ እናደርጋለን። ወፍራም አይወዱም ሰዎቹ። እላችኋለሁ። ይታያል እንደ ውዶችዬ? ይታያል መሰለኝ። ቦታው እኮ አይመችም፣ ዝም ብዬ ነው። አይመችም። ያው